የአንድ ድርጅት ሲቋቋም ካፒታሉ ስንት መሆን አለበት? የተሳሳተ ካፒታል መጠን ብናስመዘግብ ወይም ደግሞ ብንወስን በምን አይነት መልኩ ማስተካከል እንችላለን? ንግድ ፍቃድ ላይ የተመዘገበ ካፒታል መቀነስ ወይስ መጨመር ይቻላል ወይ? ለኢምፖርት ኤክስፖርት ስራ ካፒታል ስንት ቢሆን ጥሩ ነው? የአንድ ድርጅት መነሻ ካፒታል በተለይ አዲስ ካምፓኒ ከሆነ ካፒታሉ ስንት ቢሆን ጥሩ ነው የሚል ጥያቄ በተደጋጋሚ የሰበዝ ቤተሰቦች በቀጥታም በስልክም በአካልም እንዲሁም በተለያዩ የማህበራዊ ሚዲያ አውታሮች ይጠይቁናል። እስቲ ዛሬ ስለዚህ ነገር የተወሰነ እንበላለን። በመጀመሪያ ደረጃ እንግዲህ ያው እንደሚታወቀው የአንድ ድርጅት ሲቋቋም ካፒታሉ ስንት መሆን አለበት? የተሳሳተ ካፒታል መጠን ብናስመዘግብ ወይም ደግሞ ብንወስን በምን አይነት መልኩ ማስተካከል እንችላለን? ንግድ ፍቃድ ላይ የተመዘገበ ካፒታል መቀነስ ወይስ መጨመር ይቻላል ወይ? ለኢምፖርት ኤክስፖርት ስራ ካፒታል ስንት ቢሆን ጥሩ ነው የሚል ነጥቦችን በዚህ ቪዲዮ አነሳላችኋለሁ። እስከ መጨረሻው ድረስ ተከታተሉ። እንዲሁም ለሌሎች እንዲደርስ ሼር፣ ኮፒ ሊንክ፣ ፎሎ ማድረጉን እንዳይረሱ። እንግዲህ አንድ ድርጅት ሲቋቋም ካፒታሉ ስንት መሆን አለበት የሚለው ጥያቄ ሲነሳ በጣም ብዙ አዳዲስ ቢዝነስ ጀማሪዎች የሚጠይቁት ጥያቄ ነው። በተለይ ወደ ቢዝነሱ ዓለም ሲገቡ ካፒታሌን ስንት ላድርገው፣ በስንት ብነሳ በቂ ነው፣ ከታክስ አንጻር፣ ከተለያዩ ከስራ መስራት አንጻር፣ መቻል አንጻር፣ ከቢዝነሱ አንጻር በጣም ብዙ አዳዲስ ቢዝነስ ጀማሪዎች ይጠይቃሉና ስለዚህ ይህንን ጥያቄ በቀጥታ ይህን ያህል ካፒታል መወሰን አለባችሁ፣ ካፒታሉ ይሄን ያህል ነው መሆን ያለበት የሚል ጥያቄ መልስ ከመመለስ በፊት መጀመሪያ መመለስ ያለባቸው ጥያቄዎች ይኖራሉ። የመጀመሪያው የሚጀመረው ወይም ደግሞ ለመጀመሪያ ያሰባችሁት የቢዝነስ አይነት እና ተፈጥሮ ምን ይመስላል? እንደ ቢዝነሱ አይነት እንደ ተፈጥሮ የካፒታሉ ፍላጎትም ወይም ደግሞ የካፒታሉ መጠንም ሊወሰን ስለሚችል፣ ለምሳሌ ፋብሪካ የሚያቋቁምና ኖርማል ሰርቪስ ካምፓኒ የሚከፍት ግለሰብ ወይም ድርጅት እኩል መነሻ ካፒታል ያስፈልጋቸዋል ማለት አይቻልም። ምክንያቱም ፋብሪካ ሲሆን ያለው ኦቨርሄድ ኮስቱ ቫሪያብል ኮስቱ በጣም ብዙ ነው። ነገር ግን ሰርቪስ ካምፓኒ ላይ ሲሆን ብዙም ወጪ ላይኖርበት ይችላል። ሜቢ በጣም የበዛ የሚሆነው ፊክስድ ኮስቱ ስለሚሆን፣ ስለዚህ የምንጀምረው የቢዝነስ አይነት ምን አይነት ነው? ማኒፋክቸሪንግ ነው። ማኒፋክቸሪንግ እስከሆነ ምን አይነት የማምረት ቢዝነስ ውስጥ ነው የምንገባው? በጣም ብዙ የሰው ኃይል የሚፈልግ ብዙ ኦቨርሄድ ኮስት ያለበት ብዙ ወጪ ያለበት ነው ወይስ ደግሞ በትንሽ ወጪ በትንሽ ኢኒሻል ኢንቨስትመንት ራን ማድረግ ወይም መቀጠል መስራት የሚችል ካምፓኒ ነው የሚሉት ነገሮች ማየት አለብን። ለምሳሌ ከማኒፋክቸሪንግ ውስጥ አሁን ቴክስታይል ፋብሪካን እንኳን ብናይ ኦቨርሄድ ኮስቱ በጣም ከፍተኛ የሆነበት የቢዝነስ ሴክተር ነው። በተቃራኒው ደግሞ ኢምፖርት ኤክስፖርትን ስራ ስናያቸው ሜቢ ኢምፖርት ብዙ ወጪ የሚኖረው ብዙ ጊዜ ኢምፖርት ሲደረግ በተለይ ጉምሩክ ላይ ለቀረጥና ታክስ የምንከፍላቸው እንዲሁም ዶላር ለማግኘት ወደ ውጭ ወደ ደንበኛችን የምንልከው ወጪ ነው። ከዛ በተቃራኒው ግን ብዙም ኦቨርሄድ ኮስት ላይኖረው ይችላል። እንዲሁም ኤክስፖርትን ስናይ ደግሞ ከሁሉም በላይ ስቶክ መያዝ ሊኖርብን ይችላል። በጣም ብዙ ግዢ መፈጸም ሊኖርብን ይችላል። የማበጠሪያ የፓኬጂንግ ሌሎች ተከታታይ ወጪዎች ይኖሩብናል። እንዲሁም አምርተን የምንልክ ከሆነ ቢዝነሱን ከመላካችን በፊት ማምረት ይኖርብናል። ስናመርት ደግሞ ወጪዎች አሉ። ስለዚህ ምንድነው ልላችሁ የፈለግኩት ማንኛውም ቢዝነስ ሲጀምር ከመጀመራችን በፊት የቢዝነሱ አይነቱ ተፈጥሮ ምን ይመስላል የሚለውን ማየት ተገቢ ነው። ሌላኛው በህግ የተቀመጠ አነስተኛ መነሻ ካፒታል መጠን አለ ወይስ የለም የሚሉን መጠየቅ ያስፈልጋል። ለምሳሌ ፒኤልሲ ስንመሰረት ሚኒመም ካፒታል 15000 ብር መሆን አለበት። ሼር ካምፓኒ ስናቋቁም ሚኒመም ካፒታል 50000 መሆን አለበት። ስለዚህ ይሄ በህግ የተቀመጠ ካፒታል ነው። በሌላ በኩል ደግሞ ቅርብ ጊዜ ካያችሁ ይሻሻል ተብሎ የሚጠበቀው ለቡና ላኪዎች የሚወጣ አንድ ህግ አለ። እሱ ምንድነው? ቡና ላኪ ግለሰብ ንግድ ድርጅት ከሆነ ወይም ሶል ካምፓኒ ከሆነ 10 ሚሊዮን ብር፣ ፒኤልሲ ከሆነ ደግሞ 15 ሚሊዮን ብር ሚኒመም ካፒታል ሊያስመዘግብ ይገባል የሚል ህግ ይወጣል ተብሎ ይጠበቃል። ልክ እንደዚህ ሁሉ ሌሎችም አንዳንድ ቢዝነሶች ላይ የሚጠየቅ ሚኒመም መነሻ ካፒታል ሊያስፈልግ ይችላል። ስለዚህ ካፒታልን ስንት ላድርገው የሚል ነገር ወደ አእምሯችን ሲመጣ እነዚህን ጥያቄዎችንም መጠየቅና መመለስ ይኖርብናል። ሌላው ስራው የሚፈልገው የጥሬ ገንዘብ ፍሰት ወይም ደግሞ ካሽ ፍሎ የምንለው ምን ያህል ነው? እንዳልኳችሁ እንደ ቢዝነሱ አይነት እንደ ቢዝነሱ ተፈጥሮ ካሽ ፍሎ በጣም የሚፈልግ ወጪ ገቢ በጣም የበዛበት የቢዝነስ አይነት ሊኖር ይችላል። ብዙም ደግሞ የቢዝነስ ካሽ ፍሎ የሌለበት ነገር ግን የሆነ ሰዓት ላይ ብቻ በጨረታም ወይም ደግሞ የሆነ ሰርቪስ ሲሰጥ ብቻ ካሽ ማውጣት እንዲሁም ገቢ የሚያገኝ ካምፓኒ ሊሆን ይችላል። ስለዚህ ያ ካምፓኒ በጣም የጥሬ ገንዘቡ መጠን ፈሰቱ ከፍተኛ ከሆነ ካሽ ፍሎ የሚፈልግ ከሆነ በዛው ልክ ኦቨርሄድ ኮስቱም ከፍተኛ ነው። ስለዚህ ካፒታል ላይ ጥንቃቄ ማድረግ ይጠበቅበታል ማለት ነው። ሌላኛው የሚኖሩ ወጪዎች፣ በተለይ ወጪ ስንል ያው ዳይሬክት ኮስት ኢንዳይሬክት ኮስት ብለን መክፈል እንችላለን ወይም ደግሞ ፊክስድ ቫሪያብል ኮስት ብለን መከፋፈል እንችላለን። ለምሳሌ አንድ የሚቋቋም ካምፓኒ ሰርቪስ ካምፓኒ ከሆነ ምናልባት በጣም የበዛ የሚኖርበት ምንድነው? ፊክስድ ነው። እሱም የቢሮ ኪራይና የተወሰነ ነገር ብቻ ሊሆን ይችላል። በሌላ በኩል ደግሞ ማኒፋክቸሪንግ ላይ ብንገባ ቫሪያብል ኮስቱ ከፍተኛ ነው። ብዙ የሰው ኃይል ጊዜያዊና ቋሚ ሰራተኞች መቅጠር ይኖርበታል። እንዲሁም ሮ ማቴሪያሎችን በተለያየ ጊዜ መግዛት ይኖርበታል። ከምርቱ መጠን ጋር ተያይዞ የሚኖሩ ወጪዎች ከፍተኛ ናቸው። እንዲሁም ፊክስድ ኮስት ደግሞ ስናይ የፋብሪካ ሼር ከሆነ የተከራየው የኪራይ ይኖርበታል። ዌርሃውስ ተከራይቶ ከሆነ ዌርሃውስ ይኖርበታል። እንዲሁም ሌሎች ማሽነሪዎችን እንዲሁም መኪኖችን ተከራይቶ የሚሰራ ከሆነ የነዛ ፊክስድ ኮስት ይኖርበታል። ስለዚህ ዳይሬክት ኢንዳይሬክት እንዲሁም ፊክስድ እና ቫሪያብል ኮስት ምን አይነት ናቸው?
ምን ያህል ሊኖርብኝ ይችላል፣ በምን ያህል ጊዜ ያስፈልገኛል የሚሉትንም አብሮ ማጥናት ያስፈልጋል ነው። ሌላኛው እንደ ካምፓኒው አይነት ወይም እንደሚሰራው ስራ አይነት የምርት ግብይት ወይም የማርኬቲንግ እና የፕሮሞሽን ወጪ ሊኖርበት ይችላል። አንዳንዱ ለምሳሌ ካምፓኒ በጣም የማስታወቂያ ስራዎችን የሚሰራለ፣ ሌላው ደግሞ ሳይለንትሊ በቻናል በኩል ወይም ደግሞ የራሱ የሆነ ዲስትሪቢዩሽን ቻናል የማከፋፈያ መስመር ይኖረዋል። በዛ በኩል ለኤጀንቶች ብቻ የሚሰጥ ነገር ግን ብዙም የማርኬቲንግም የማስታወቂያ ወጪም የሌለበት የቢዝነስ ዘርፍ ሊሆን ይችላል። ሌላኛው ሌሎች ያላየናቸውና ወደፊት ሊመጡብን የሚችሉ ድንገተኛ ወጪዎች ይኖራሉ። ስለዚህ ለነሱ ደግሞ ምን ያስፈልጋል? መጠባበቂያ ወጪ ወይም ደግሞ የኮንቲንጀንሲ ፕላን የምንለው ያስፈልገናል። ስለዚህ የቢዝነሳችን የምንጀምረው አይነት ምንድነው? ምን ያህል መጠባበቂያ ወይም የኮንቲንጀንሲ ፕላን ወይም በጀት ያስፈልገናል? ምን አይነት ወጪዎች ፊክስድ እና ቫሪያብል ኮስቶች ይኖሩብናል? ባህሪው አይነቱ ምን አይነት ነው? ካሽ ፍሎ በጣም ያስፈልገዋል አያስፈልገውም የሚሉትን ነገሮች በደንብ አይተን እንዲሁም በህግ የተቀመጠ ሚኒመም ሪኳየርመንት ሚኒመም ካፒታል ካለ እነሱን ነገሮች አይተን መወሰን ይጠበቅብናል ማለት ነው። ስለዚህ ለዚህ ሁሉ ጥያቄዎች መፍትሄው ምንድነው? የመጀመሪያውና ዋነኛው ምንም አይነት ቢዝነስ ከመጀመራችንና ወደ ስራ ከመግባታችን በፊት የአዋጭነት ጥናት ማድረግ ነው፣ ወይም ደግሞ ፊዚቢሊቲ ስተዲ መስራት። ፊዚቢሊቲ ስተዲ ስንሰራ መጠየቅና ማጥናት ካሉብን ወሳኝ ነጥቦች አንዱ የመጀመሪያው ምን ያህል መነሻ ካፒታል ያስፈልገኛል፣ ይህንን ቢዝነስ ለመስራት ይህን ስራ ለመስራት ቅድም የጠየቅናቸውን ጥያቄዎች የሚመልስ ምን ያህል መነሻ ካፒታል ያስፈልገኛል፣ እንዲሁም መንቀሳቀሻ የሚሆን ወጪ ወይም ደግሞ በተለይ እነዚህ ቫሪያብል ኮስት የሚላቸው ፊክስድ ኮስት የሚላቸውን ከቨር አድርገን አጠቃላይ ቢዝነሱን ቢያንስ ከ6 ወር እስከ 12 ወር ድረስ ሊያንቀሳቅስ የሚችል ምን ያህል በጀት ነው መያዝ ያለብን የሚሉት መጠየቅ አለብን። እንዲሁም እነዚህን የያዝናቸውን በጀቶች በምን አይነት መልኩ ነው ወጪ የምናደርጋቸው? ቅድም ያልናቸው ፊክስድ ኮስት አለ፣ ቫሪያብል ኮስት አለ። እነሱ ነገሮች ዳይሬክት ኢንዳይሬክት ኮስት የምንላቸው ነገሮች አሉ። ወይም ደግሞ ቀጥታ ለግዢ ለህንፃ ግዢ ነው የምናውለው ወይስ ደግሞ ለኪራይ ነው የምናውለው ወይስ ደግሞ ለሮ ማቴሪያል ግዢ ነው የምናውለው ወይስ ኢምፖርት ለማድረግ ነው ወይስ ኤክስፖርት የምናደርገው ምርት ገዝተን ስቶክ ለማድረግ ነው የምንጠቀምበት የሚሉትን ነገሮች ቀድመን ማወቅና መመለስ ይጠበቅብናል ማለት። ሌላኛው በዚህ በፊዚቢሊቲ ስተዲ ማየት ያለብን ይሄን ካልን በኋላ ይሄን ያህል ወጪ ያስፈልገናል፣ ይሄን ያህል በጀት መያዝ አለብን፣ በዚህ ያህል መነሻ ካፒታል መነሳት አለብን ካልን በኋላ ምንጩን ከየት አገኛለሁ የሚለው ተናነቅ መነሳት አለበት። ለምንድነው ከየት አገኛለሁ የካፒታል ምንጩ ምንድነው የሚለውን መመለስ የሚጠበቅብን የመጀመሪያው ከራሳችን ጀነሬት የምናደርግ ከሆነ ካፒታሉን ኢትስ ኦኬ ከራሳችን እናደርጋለን። ተጨማሪ አክሲዮን ድርሻዎችን ወይም ደግሞ ሼር በመሸጥ ካፒታል ጀነሬት ማድረግ ካለብን እንሸጣለን። ከባንክ መበደር ካለብን እንበደራለን። ነገር ግን ልክ እነዚህን ነገሮች ስናስብ አብረው ተያይዘው የሚኖሩ ጥያቄዎችም ይኖራሉ። ለምሳሌ ከባንክ የምንበደር ከሆነ የኢንተረስት ወይም ደግሞ ሰርቪስ ቻርጅ ይኖርብናል። ከወለድ ነፃ ከሆነ ሰርቪስ ቻርጅ ይኖርብናል። በወለድ ከሆነ ደግሞ ኢንተረስት ወጪ ይኖርብናል። ስለዚህ እነዛን ወጪዎችም ቀድመን አስበን ነው መንቀሳቀስ የሚጠበቅብን ማለት ነው። እንግዲህ ሌላኛው ምንድነው አሁን በጀት ስንይዝ ተሳስተን ከመጠን በላይ ያነሰ ወይም ደግሞ ትንሽ ካፒታል ካለ ምንድነው ችግሩ? በትንሽ ካፒታል ብነሳ ለምሳሌ አንዳንዶቹ ከስራው ጋር የማይገናኝ 15000፣ 10000፣ 50000፣ 100000 ወይም 200፣ 300000 ካፒታል ያስመዘግባሉ። ሜቢ ግን ድርጅቱ የሚፈልገው 10 ሚሊዮን፣ 15 ሚሊዮን፣ 20 ሚሊዮን ሊሆን ይችላል ወይም ደግሞ ከ5 ሚሊዮን በላይ ሊሆን ይችላል የሚያስፈልገው ስራውን ለመስራት። ስለዚህ የዚህ ችግር ምንድነው? የመጀመሪያው ድርጅቱ በታሰበው መጠን እንዳይንቀሳቀስና ያስቀመጠውን ግብ እንዳይመታ ያደርገዋል። አንድ ድርጅት ካፒታሉ ከመጠን በታች ያነሰበት ከሆነ ማነቆ ነው የሚሆንበት። ሰራተኛ መቅጠር እያለበት አይቀጥርም፣ ተጨማሪ ስቶክ መያዝ እያለበት አይይዝም፣ ሰፊ ቢሮ መከራየት እያለበት አይከራይም፣ ሌሎች ወጪ ማድረግ ያሉበት ነገሮችን ስለማያወጣ በፈለገውና ባሰበው መጠን አይንቀሳቀስም። ያ ደግሞ ምንድነው ኦልሬዲ ሲነሳ ሴት ያደረገውን ጎል እንዳይመታ ያደርገዋል ማለት ነው። ሌላኛው በጥሬ ገንዘብ እጥረት ምክንያት የድርጅቱ ጉዞ ባጭሩ ይቀጫል። ቅድም ያልናቸው አለ ካሽ ፍሎ አለ። ካሽ ፍሎ ማለት ደግሞ የአንድ ድርጅት ምንድነው የደም ስሩ ነው። ስለዚህ ያ የደም ስር ከተቆረጠ ወይም ደግሞ ካሹ ከሌለ ድርጅቱ መቀጠል አይችልም፣ ባጭሩ ይቀጫል ማለት ነው። ለምሳሌ ፊክስድ ላልናቸው ኮስቶች የቢሮ ኪራይ ሊሆን ይችላል፣ የመጋዘን ኪራይ ሊሆን ይችላል፣ እንዲሁም መንቀሳቀሻ ለሽያጭ የሚጠቀምባቸው የመኪና ማሽነሪዎች ኪራይ መክፈል ካልቻለ ባጭሩ ድርጅቱ ባጭር ጊዜ ውስጥ እንዲዘጋ ይደረገዋል ማለት ነው። ሌላኛው ምንድነው ብዙ ጊዜ የሚገጥም ችግር የገንዘቡን ችግር ወይም የካሽ ፍሎ ወይም የካሽ ሾርቴጅን ለመፍታት ሲል ብዙ ባለቤቶች ወይም ደግሞ የድርጅት ባለቤቶች የተሳሳተ ሂሳብ እንቅስቃሴ ውስጥ ይገባሉ። ለምን? ለምሳሌ መክፈል ካለባቸው የሆነ ክፍያ ካለባቸው ከኪሳቸው አውጥተው ይከፍላሉ። ልክ ከኪሳቸው አውጥተው ሲከፍሉ ደግሞ ገቢዎች መጨረሻ ላይ ይህ ገንዘብ ከየት መጥቶ ተከፈለ፣ ገቢ ካላገኘ ሰርቶ ካላገኘ ወይም ደግሞ መነሻ ላይ ከነበረው ካፒታል ውጭ እንዴት ሊከፍል ቻለ የሚል ጥያቄ ይነሳል። ገቢ ሊሆን ይችላል ብሎ ይገምታል የገቢዎች ኦፊሰሩ። ገቢ ከሆነ ደግሞ ደረሰኝ መቆረጥ አለበት። ደረሰኝ ከተቆረጠ ደግሞ በአግባቡ ለመንግስት የሚገባውን ቫት ሊሆን ይችላል፣ ቲኦቲ ሊሆን ይችላል አሳውቃችሁ መክፈል ነበረባችሁ። ይህም ባለማድረጋችሁ ብሎ
ከፍተኛ የሆነ አስተዳደራዊ ቅጣት ሊጥልብን ይችላል፣ ወለድ ሊያስከፍለን ይችላል። ስለዚህ የካሽ ፍሎ ማነስ የሚያመጣብን ችግር አንዱ ይሄ ነው። ሌላኛው በጨረታዎች ላይ ለመሳተፍ የሚያስፈልገውን መስፈርት ዝቅተኛ ሚኒመም ሪኳየርመንት ማሟላት አይቻልም። ብዙ ጊዜ ካያችሁ ብዙ ድርጅቶች ጨረታ ሲያወጡ መንግስታዊም ሆኑ መንግስታዊ ያልሆኑ ድርጅቶች ብዙ ጊዜ ምን ይላሉ? ሚኒመም ይሄን ያህል ካፒታል ከዚህ በላይ ካፒታል ያለው ሊሉ ይችላሉ። ባይሉም እንኳ በሚያወዳድሩ ሰዓት ምንድነው ካፒታል መጠናችንን አይተው ይህን ስራ ላይሰሩ ይችላሉ በሚል ብቻ ሊጥሉን እና ወደኋላ ልንቀር እንችላለን። በቀላሉ ማሸነፍ የነበረብን ጨረታ ልንሸነፍ እንችላለን ማለት ነው። እንዲሁም ምንድነው ሌላኛው ድርጅቱ ደካማ የመደራደር አቅም ወይም ደግሞ ኔጎሽዬሽን ፓወር ያጣል። ምክንያቱም አቅሙ ደካማ በሆነ ቁጥር ድርጅቶችን ምን ሊጠይቅ ይችላል? ዱቤ ሊጠይቅ ይችላል። ዱቤ በጠየቀ ቁጥር ደግሞ ተከራክሮ ዋጋ የማስቀነስ አቅሙ እያነሰ በዛው ልክ ይሄዳል ማለት ነው። ስለዚህ የካፒታል መጠኑ ማነስ የመደራደር አቅሙን ይቀንሰዋል። ፕራይስ ቴከር ይሆናል ማለት ነው። ፕራይስ ሴተር ሳይሆን ፕራይስ አስቀምጦ አይ በዚህ ዋጋ ነው መግዛት የምችለው ብሎ መደራደር የማይችልበት ደረጃ ይደርስና ቀጥታ ከዛ በዱቤ ከሚሰጠው ወይም ከሚያበድረው ካምፓኒ የተቀመጠለትን ሂሳብ ወይም ደግሞ ዋጋ ተቀብሎ የመግዛት ብቻ እድል ይኖረዋል ማለት ነው። ይህም የድርጅቱን የመደራደር ወይም ደግሞ ኔጎሼት የማድረግ አቅም ያሳጠዋል። ሌላኛው ከአበዳሪዎች ወይም ከቢዝነስ አጋሮች ትኩረት ማጣት ነው። ብዙ ጊዜ ካፒታላችን ትንሽ በሆነ ቁጥር አበዳሪዎቹ የሚሆኑ ሌሎች ከኛ ጋር በጋራ መስራት የሚፈልጉ ቢዝነሶች አጋርነታቸውን ሊነፍጉን ይችላሉ። ለምሳሌ አንድ ትልቅ ፋብሪካ ካለና በእኛ በኩል ዲስትሪቢዩት ማድረግ ቢፈልግ ነገር ግን ልክ ካፒታላችንን ሳይ የካፒታል መጠን ማነሱን አይቶ ምን ሊያደርግ ይችላል? ሊሸሸን ይችላል ማለት ነው። እንዲሁም አበዳሪዎች ያለንን ሁኔታ አይተው ብዙም ሃፒታይት ፍላጎት ላይኖራቸው ይችላል። ሌላኛው እንግዲህ ከመጠን በላይ ቢበዛ ካፒታል በጣም አንዳንድ ጊዜ ማነስ ብቻ ሳይሆን አንዳንድ ድርጅቶች ምን ያደርጋሉ? ካፒታላቸው በጣም ከፍተኛ ሊሆን ይችላል። ያስ ምንድነው ችግሩ የሚለውን ስናይ ብዙ ገንዘብ ያለ አገልግሎት በድርጅቱ አካውንት ውስጥ ታስሮ ይቀመጣል። ለምሳሌ አንድ ፒኤልሲ ለሱ ለመንቀሳቀስ የሚያስፈልገው በሼርሆልደሮቹ በኩል መዋጣት የነበረበት 3 ሚሊዮን ብር ብቻ ሆኖ ነገር ግን ሼርሆልደሮቹ አጠቃላይ 10 ሚሊዮን ብር ጄኔሬት ቢያደርጉ እና የድርጅቱ የተቀመጠለት ጎል ግብም አጠቃላይ ስራ በ3 ሚሊዮን ብቻ የሚንቀሳቀስ ከሆነ ቀሪው 7 ሚሊዮን ያለ አገልግሎት ታስሮ ይቀመጣል ማለት ነው። ያ ወጪ እንዳናረገው የፒኤልሲ ነው፣ የድርጅቱን ራሱን የቻለ ባለቤት ስላለው ወጪ ገቢ ማድረግ አይቻልም እንደተፈለገ። ስለዚህ በዛ ምክንያት ልንጎዳ እንችላለን። ያለ ስራ ይቀመጣል። ሜቢ በሰዎቹ አካውንት ውስጥ ቢሆን ብዙ ነገሮችን ስራው ሊሰራበት የሚቻለውን ገንዘብ በድርጅት ውስጥ ታስሮ ይቀመጣል። ሌላኛው የቢዝነሱ አስተዳዳሪዎች አላስፈላጊ ያልታቀደ ወጪ እንዲያወጡ መንገድ ይከፍታል ነው። ምክንያቱም ገንዘብ አለን ብለው ካሰቡ ባንክ ላይ ያላቸውን ገንዘብ በማየት ብቻ መቅጠር የሌለባቸውን የሰው ኃይል ይቀጥራሉ። መግዛት የሌለባቸውን ጥሬ ምርት በመግዛት ስቶክ ያደርጋሉ። ያላስፈላጊ ወጪዎች ራሳቸውን ይዳርጋሉ ማለት ነው። እንዲሁም አስተዳዳሪዎች በባንክ ያለን ገንዘብ ብቻ በማየት ስለ ቢዝነሱ ጤናማ ጉዞ የተሳሳተ ድምዳሜ ላይ መድረስ ይችላሉ። ምክንያቱም ቀጥታ የባንክ ስቴትመንቱን ሲያዩ ኦኬ ገንዘብ አለ፣ ነገር ግን ባንኩ ማግኘት ያለበትን ማምጣት ጄኔሬት ማድረግ ያለበትን ገቢ እያገኘ አይደለም። ሜቢ በሂደት ወደ ውድቀት እያመራ ሊሆን ይችላል። አስተዳዳሪዎቹ ወይም ደግሞ ሼርሆልደሮቹ ወይም ደግሞ ባለድርሻ አካላቶቹ ባጭሩ የባንኩን ስቴትመንት ላይ ያለ የገንዘብ መጠን ብቻ በማየት ስለ ቢዝነሱ ጤናማ ጉዞ የተሳሳተ ድምዳሜ ላይ ደርሳሉ። በጥሩ ደረጃ ላይ ነን ብለው ያስባሉ። ነገር ግን ያ ፌክ የሆነ ስለሆነ ወይም ደግሞ ድርጅቱ ማግኘት ያለበትን ገቢ ማምጣት ያለበትን ገቢ እያመጣ ባለመሆኑ በአጭር ጊዜ ውስጥ የመክሰር አደጋ ሁሉ ሊያጋጥመው ይችላል ማለት ነው፣ ልክ ያንን ካፒታል ሲጨርስ። እንዲሁም ካፒታሉ ያ ድርጅቱ እንደ ድንገት ቢወርቅ በሆነ ምክንያት ቢወርቅ ያን ሁሉ ካፒታል ይዞት ይሞታል ማለት ነው። ብዙ ጊዜ ካያቸው አንዳንድ ድርጅቶች በከፍተኛ ካፒታል ይመሰረታሉ። በሼርሆልደሮች አለመስማማት ወይም ደግሞ በአስተዳደራዊ ችግር ምክንያት ምን ያደርጋል? ያ ድርጅት ሊወርቅ ይችላል፣ ፌል ሊያደርግ ይችላል፣ ሊዘጋ ይችላል። እንግዲህ ያ ካምፓኒ ሲወርቅ ምንድነው ያለውን ካፒታል ይዞት ነው የሚሞተውና ከፍተኛ የሆነ ጥንቃቄ ማድረግ አለብን። ስለዚህ በተቻለ መጠን ኦፕቲመም የሆነ ለካምፓኒው እንቅስቃሴ ሳይጎዳም በጣም ደግሞ ብዙ ገንዘብ ታስሮ በማያስቀምጥ መልኩ ምን ማድረግ አለብን? ካፒታላችን ሴት ማድረግ ይጠበቅብናል ነው። በሌላ በኩል ያው ትልቅ መነሻ ካፒታል ሲኖረን እንደው ከሚያንስ ትልቅ መነሻ ካፒታል ወይም ብዙ መነሻ ካፒታል ቢኖረን ይመከራል። ይህ ደግሞ ለምንድን ነው? አንደኛ ለጨረታና መሰል ስራዎች የተሻለ ተወዳዳሪ ያደርገናል። ቅድም እንዳልነው የተሻለ ካፒታል ካለን በተሻለ መልኩ መወዳደር፣ የተሻለ አቅም ማሳየትና አሸናፊ መሆን እንችላለን። እንዲሁም ድርጅቱ ያለምንም የካሽ ችግር ስራውን በብቃት እንዲሰራ ያስችለዋል። የካሽ ፍሎ ፕሮብሌም አይኖርበትም። ስቶክ መያዝ ባለበት ሰዓት ስቶክ ይይዛል። ማምረት ባለበት ሰዓት ያመርታል። መቅጠር ባለበት ሰዓት ይቀጥራል። ስለዚህ መደራደርና ኦርደር መቀበል ባለበት ሰዓት ያለምንም ችግር ስለሚቀበል የተሻለ ስራ እንዲሰራ ያስችለዋል ነው። ሌላኛው የተሻለ ተደራዳሪ መሆን ይችላል። አንድ ድርጅት የተሻለ አቅም ባለው ቁጥር የተሻለ መደራደር፣ ዋጋ ማስቀነስ ይችላል። ምክንያቱም ሚኒመም ኦርደር ኳንቲቲ አሟልተን ለምሳሌ ከአንድ ፋብሪካ ስንገዛ የተቀመጠው ዋጋ ካለ እኛ ከዚህ በላይ ብንገዛ ምን ያህል ቅናሽ ይደረግልናል ብሎ በመጠየቅ
ምን ማድረግ ይችላል? የተሻለ ዋጋ ማስቀነስ፣ የተሻለ መደራደር እንችላለን ማለት። እንዲሁም በደንበኞች ዘንድ ታማኝነት እናተርፋለን። የተሻለ ካፒታል ካለን ደንበኞች የተሻለ እምነት ይኖራቸዋል እኛ ላይ። እንዲሁም ጥሬ ዕቃና ምርት በበቂ ሁኔታ መያዝ፣ ስቶክ ማድረግ እንችላለን። አንዳንድ ጊዜ ለምሳሌ ኤክስፖርተሮችን ብናይ ለምሳሌ ስቶክ ማድረግ የሚኖርባቸው መቼ ሊሆን ይችላል? ልክ የመኸር ወቅት ወይም ደግሞ የክሮፕ ይር በምንለው ሰዓት ነው ስቶክ ማድረግ ያለባቸው ወይም መግዛት ያለባቸው፣ ወይም ቀድሞ ሊሆን ይችላል መደራደር የሚጠበቅባቸው። ስለዚህ የተሻለ ካፒታል ካለው ይልቅ የተሻለ ካፒታል የሌለው ትንሽ ካፒታል የሌለው መግዛት አይችልም ወይም ብዙ መግዛት አይችልም። የተሻለ ካፒታል ያለው ግን በደንብ ገዝቶ ስቶክ በማድረግ ያለምንም ችግር ኤክስፖርት ማድረግ ይችላል። እንዲሁም የፋብሪካ ከሆነ ደግሞ ምርት ሂደቱን ማስቀጠል ይችላል። ሌላኛው ጠንካራ የማርኬቲንግ ስራ ለመስራት ይቻላል ነው። ያው የገንዘብ አቅም ካለን ማርኬቲንጉን በደንብ አድርጎ መስራት ይቻላል። በደንብ ዲስትሪቢዩሽን ቻናሉን መዘርጋትና በደንብ አድርጎ መስራት ስለሚቻል የተሻለ ካፒታል ያለው የተሻለ አድቫንቴጅ ይኖራል፣ የተሻለ አሸናፊ ይኖራል፣ የተሻለ በገበያው ተወዳዳሪ ሆኖ መውጣት ይችላል ማለት ነው። እንዲሁም ድንገተኛ ወጪዎች የምንላቸው ግብር፣ ቅጣት ቢመጣበት ወይም ደግሞ በግሽበት ምክንያት የተቀመጠው የካፒታል መጠን የመግዛት አቅሙ ቢዳከም ያለምንም ችግር መወጣት ይችላሉ ማለት ነው። እነዚህ ትልቅ ካፒታል ያላቸው። ሌላኛው ትልቁ አድቫንቴጅ አዳዲስ ቴክኖሎጂ፣ አዳዲስ አሰራር፣ አዳዲስ ምርት ቢመጣ በቀላሉ ያለምንም ችግር ወደዛ መቀላቀል ይችላሉ ማለት ነው። እነዚህ ትልልቅ ካፒታል ያላቸው ካምፓኒዎች። በተቃራኒው ትንሽ ካፒታል ከሆነ ያለን አዲስ ቴክኖሎጂን በደንብ አዳፕት ለማድረግ ወይም ደግሞ ወደዛ ፕሮዳክሽን ፕሮሰስ ለመግባት ልንቸገር እንችላለን የሚል አስተያየት አለኝ። ስለዚህ አሁን በመጨረሻ የተሳሳተ ካፒታል መጠን እንዴት ማስተካከል እንችላለን? አሁን ብዙ ጊዜ ካፒታል ይሳሳታል ሲመሰረት፣ እንዴት ማስተካከል እንችላለን የሚለውን ጥያቄ ስንጠይቅ የተሳሳተብን ካፒታል መቼ ነው የሚለውን ስናይ ገና ከመመስረቻው ውልና ማስረጃ ሄደን መመስረቻና መተዳደሪያ ወይም መግለጫ ስናጸድቅ ከሆነ የተሳሳት ነው ወይም ደግሞ መቀነስ ያለብን ወይም መጨመር ያለብን አንዴ ከተጸደቀ በኋላ ከሆነ ቃለ ጉባኤ ይዘን ማስተካከል እንችላለን። እንዲሁም የተሳሳትንበት ምክንያት ምንድነው? በኤረር ነው ወይም ሆም ተብሎ ለምሳሌ መሰብሰብ ሳይቻል ቀርቶ 100 ሚሊዮን እንሰበስባለን ካፒታል ብለን መሰብሰብ ስላልቻልን ወደዚህ ወደ 10 ሚሊዮን አውርደናል ብሎ ቃለ ጉባኤ ይዞ እንደዚህ አይነት ቃለ ጉባኤዎችን ይዞ ምን ማድረግ ይቻላል? ማስተካከል ይቻላል። ሌላኛው ንግድ ፍቃድ ላይ የተመዘገበን ካፒታል መቀነስ ወይም መጨመር ይቻላል ወይ የሚል ጥያቄ ብዙ ጊዜ ይነሳል። የመጀመሪያው መጨመር ይቻላል። ኤኒ ታይም ድርጅት ከሆነ ፒኤልሲ ወይም ሼር ካምፓኒ ከሆነ ቃለ ጉባኤ ይዞ በውልና ማስረጃ ጸድቆ መጨመር ይቻላል። ካፒታል መጨመር ምንም ችግር የለም። ነገር ግን የተመዘገበ ካፒታል መቀነስ ከሆነ ግን ትንሽ አስቸጋሪ ይሆናል። አንደኛ የተሳሳተበትን ምክንያት ወይም ደግሞ መቀነስ የፈለግንበትን ምክንያት ማሳወቅ አለብን። በተለይ ድርጅቱ ስራ የጀመረ ከሆነ ለመቀነስ በጣም እንቸገራለን። ምክንያቱም ያንን ካፒታል አይተው አዋርድ የሰጡ ጨረታውን እንዲያሸንፍ ያደረጉ ካምፓኒዎች ሊኖሩ ይችላሉ። ውል የተዋሉ ካምፓኒዎች፣ ግለሰቦች ሊኖሩ ይችላሉ። ያን አይተው ከድርጅቱ ጋር የተለየ ኮሚቴዎች ውስጥ የገቡ አካላት ሊኖሩ ይችላሉ። ስለዚህ እነዚያም ሶስተኛ ወገኖች ጉዳት ላይ መጣል ስለሆነ በቀላሉ ንግድ ፍቃድ ላይ የተመዘገበን ካፒታል መቀነስ ያስቸግራል። ነገር ግን እንደተባለው አሳማኝ የሆነ ምክንያት አቅርበን ከሆነ ግን መቀነስ የምንችልባቸው ሁኔታ ይኖራል። መጨመር ግን ኤኒ ታይም ይቻላል። ሌላኛው በጣም ብዙ ሰው በተለይ ከሰበዝ ያው ስፔሻላይዝድ ያደረግነው እኛ ኢምፖርት ኤክስፖርት ላይ ስለሆነ ከኢምፖርት ኤክስፖርት አንጻር የሚጠይቁን ምንድነው? አንደኛ ለኢምፖርት ኤክስፖርት ስራ ካፒታል ስንት ቢሆን ጥሩ ነው፣ በስንት ብንነሳ ጥሩ ነው ብለን ይጠይቃሉ። ስለዚህ ይህን ጥያቄ ከመጠየቅ በፊት ራሳችን መጠየቅ ያለብን ወሳኝ ጥያቄዎች አሉ። የመጀመሪያው ቢዝነሱን ለመጀመር ምን ምን ቅድመ ሁኔታዎች ያስፈልጋሉ? ለምሳሌ ኢምፖርትና ኤክስፖርት ስናደርግ ምንም አይነት ሪስትሪክሽን የሌለባቸው ማንም ሰው ተንስቶ በፈለገው ካፒታል መጠን ኤክስፖርት ኢምፖርት ሊያደርጋቸው የሚችሉ እቃዎች አሉ። አንዳንዶቹ ደግሞ ሰርቲፊኬት ኦፍ ኮምፒቴንሲ የሚያስፈልጋቸው ወይም ደግሞ የብቃት ማረጋገጫ የሚያስፈልጋቸው ካፒታል ማሳየት የሚጠበቅብን የቢዝነስ ዘርፎች አሉ። ለምሳሌ ቅድም እንዳልኳችሁ ቡና ለመላክ ግዴታ ሚኒመም ካፒታል ይታያል፣ ይህን ሰርቲፊኬት ኦፍ ኮምፒቴንሲውን ለማግኘት። እንዲሁም መድኃኒት፣ ሌሎች ነገሮችን የምናስመጣ ከሆነ ጥሩ መጋዘን በሚጠበቀው መልኩ መጋዘን ምን ማድረግ አለብን? መከራየት አለብን። ኤክስፖርት የምናደርግ ከሆነ ቀድመን ስቶክ የምንይዝበት ሁኔታ ሊያስፈልገን ይችላል። ስለዚህ መቼና እንዴት ይህን ካፒታል ያስፈልጋሉ፣ ምን አይነት ቅድመ ሁኔታዎች አሉ የሚሉትን ቀድመን መጠየቅና መመለስ ይጠበቅብናል። እንዲሁም ቢዝነስ ሞዴሉ ምንድን ነው? ለምሳሌ አንዳንዶቹ ምንም ስቶክ ሳይይዙ በቀጥታ ኢምፖርት ሲያደርጉ ኢምፖርት ያደረጉትን ቀድመው ኦርደር በመውሰድ እንዲሁም ቅድመ ክፍያ በመቀበል ቀጥታ እንደመጣ ከጉምሩክ እንደወጣ ለደንበኛቸው የሚልኩ ይኖራሉ። እነሱ ስቶክ አይይዙ፣ መጋዘን አይከራዩ። እንዲሁም ኤክስፖርት ሲያደርጉም ምንም አይነት ስቶክ አይይዙ፣ ነገር ግን ከሌሎች በመግዛት ብቻ ከስር ያገኙትን ኤክስፖርት በማድረግ የሚሰሩ ሰዎች አሉ። ኢምፖርት ስናደርግ ደግሞ በቀጥታ በዲስትሪቢዩተር በኩል ነው የምናከፋፍለው ወይስ ደግሞ ኢምፖርት ያደረግነውን ራሳችንን የምንሸጠው የሚሉትንም
ጥያቄ መጠየቅ አለብን። ስቶክ እንይዛለን፣ ስቶክ አንይዝ የሚሉት ነገሮች ጥያቄዎች ከመለስን በኋላ ቀጥታ ራሳችን መመለስ እንችላለን ማለት ነው። እንዲሁም የምናስመጣው ወይም የምንልከው ዕቃ ምንድን ነው፣ ምን ያህል ካፒታል ያስፈልገዋል የሚሉት ነገሮች መጠየቅ፣ እንዲሁም በምን ያህል መጠን ነው መስራት የፈለኩት። ለምሳሌ አሁን ነገሮች ተስተካክሏል፣ በትንሹ መላክ ይቻላል፣ በብዛት መላክ ይቻላል። 30-40 ኮንቴነር መላክ ይቻላል። በኤር ካርጎ በኩል ትንሽ እቃዎችን የሚፈቀዱ እቃዎችን ምን ማድረግ ይቻላል? መላክ ይቻላል። በእርግጥ ቡና የተፈጭቶ የተቆላ ካልሆነ ወይም ደግሞ ቫልዩ አድ ያልተደረገበት ከሆነ ግዴታ መላክ ያለብን በኮንቴነር ነው። ነገር ግን ቫልዩ አድ የተደረገበት የተፈጨ የተቆላ ከሆነ የፈለግነውን ያህል ኳንቲቲ በኤር ካርጎ በኩል መላክ እንችላለን። እንዲሁም ኢምፖርት የምናደርገውም ስንፈልግ በአነስተኛ መጠን ማሽነሪ ካልሆነና ብዙ ኮንቴነር ሰፊ ቦታ ማይዝ ከሆነ ምን ማድረግ እንችላለን? በካርጎ በኩል ማስመጣት እንችላለን፣ በኤር ካርጎ። በሌላ በኩል ደግሞ ከሌሎች ሰዎች ጋር ኮንቴነር ስፔስ ሼር በማድረግ በሌሳን ኮንቴነር ሎድ ኤልሲኤል ማስመጣት እንችላለን። ሌላኛው ኢምፖርት ስናደርግ የሎጂስቲክስ እና አጠቃላይ የስራው ኦፕሬሽናል ወጪዎች አሉብን። እነዛን ወጪዎች ቁጭ ብለን መስራት አለብን። አንድ ኮንቴነር ከቻይና አስመጥቼ እኔ መጋዘን እስኪደርስ ድረስ የፍሬት ክፍያ ምን ያህል ነው? ኢንላንድ ትራንስፖርቴሽን ወይም ደግሞ የትራንስፖርቴሽን ወጪ ምን ያህል አለብኝ? ጉምሩክ ምን ያህል ቀረጥ ልከፍል እችላለሁ? ለትራንስፈር ምን ያህል እከፍላለሁ? ከጉምሩክ ከወጣ በኋላ እስከ መጋዘን ምን ያህል ወጪ አለብኝ? ሎዲንግ አንሎዲንግ ምን ያህል ወጪ አለብኝ? የመጋዘን ኪራይ ምን ያህል አለብኝ? የሚሉ አጠቃላይ ምን ያህል ሰራተኛ መቅጠር አለብኝ? ለእነሱ ስንት ነው የምከፍለው? የሚሉትን የሎጂስቲክስ እና የኦፕሬሽን ወጪዎቻችንን ለይተን ማወቅ ይጠበቅብናል። ከዛ የቀረጥና የታክስ አይነቶች ወጪዎች አሉ። አንዳንዶቹ ለምሳሌ ቀረጥ ከፍተኛ ቀረጥ የሚከፈልባቸው አሉ፣ ምንም የማይከፈልባቸው አሉ። ታክስ ኤክሳይዝ ታክስ የሚከፈልባቸው፣ ሱር ታክስ የሚከፈልባቸው አሉ፣ የማይከፈልባቸው። ስለዚህ እኛ የምናስመጣው ዕቃ ምን ያህል ቀረጥ ይከፈልበታል፣ ምን ያህል ታክስ ይከፈልበታል ብለን ቀድመን መጠየቅ፣ ማጤን፣ ማጥናት ይጠበቅብናል ነው። እንዲሁም ወርኪንግ ካፒታላችን ምን ያህል ቢሆን በቂ ነው? ኦፕቲመም ነው። የስራ ካፒታል ለመስራት ለመንቀሳቀስ በቂ ምንም ያህል እንኳን ስራ ማንሰራ ድርጅቱ መንቀሳቀስ ካለበት በምን ያህል ካፒታል ነው መንቀሳቀስ ያለበት? ወርኪንግ ለመስራት አጠቃላይ ለመንቀሳቀስ ምን ያስፈልገዋል የሚሉትን ወጪዎች ማየት ይጠበቅብናል። እንዲሁም መጠባበቂያና የማይታዩ ወጪዎች እኛ ያላየናቸው ድንገት ሊመጡ የሚችሉ ሃይድን የሆኑ ኮስቶች ይኖራሉ። አንዳንድ ጊዜ ለምሳሌ ኢምፖርት ስናደርግ ጉምሩክ ላይ ከጠበቅነው በላይ ቀረጥ ልንጠይቅ እንችላለን። በተለያዩ ምክንያቶች ቢዘገይብን ጉምሩክ ላይ የጉምሩክ ወይም ደግሞ እዛ ድሜሬጅ ይኖርብናል፣ ስቶሬጅ ይኖርብናል፣ የኮንቴነር ድሜሬጅ ይኖርብናል። እነዚህ ወጪዎች አሁን በጣም ያልጠበቅናቸውና ካሰብናቸው በላይ ሊሆኑብን ይችላሉ። ስለዚህ በተቻለ መጠን ምን ያስፈልጋል? እነዚህ ያላየናቸው ወጪዎችን በምን አይነት መልኩ መጠባበቂያ ማስቀመጥ አለብን የሚሉትን አጥንተን መሄድ ይኖርብናል ማለት ነው። ስለዚህ ለአስመጭና ላኪዎች ከካፒታል አጠቃቀም ጋር በተያያዘ እንደው ቲፕ ለመስጠት ያህል የመጀመሪያው በተቻለ መጠን በትንሽ ጭነት ገበያውን መሞከር። ብዙ ኮንቴነር ሳናስመጣ ወይም ሙሉ ኮንቴነር ባናስመጣ የተወሰነ አይተን አምጥተን ገበያውን ቴስት አድርገን እርግጠኛ ስንሆን ብቻ ማስመጣት ብንችል ጥሩ ነው። ሌላኛው የጭነት አስተላላፊዎች ወይም ፍሬት ፎርዋርደሮችን በመጠቀም ሙሉ ኮንቴነር ባናመጣ እንኳ በኤልሲኤል ወይም ደግሞ ኮንቴነር ሼር አድርገን ከሌሎች ጋር ትንሽ እቃዎችን በማምጣት የፍሬት እና ትራንስፖርቴሽን ሌሎች ወጪዎችን ቀንሰን በደንብ ገበያውን ማየት ይጠበቅብናል። ስለዚህ ኮንቴነር ሼር ማድረግ ወይም ደግሞ ኤልሲኤል መጠቀም ጥሩ ነው። እንዲሁም ከአቅራቢዎች ጋር በክፍያ ዙሪያ መደራደር ነው። የመጀመሪያው ክሬዲት ተርም እና ፓርሻል ፔመንት የሚቻል ከሆነ ለምንድነው ብዙ ጊዜ አሁን ለምሳሌ ከቻይና እቃዎችን ኢምፖርት ስናደርግ ምንድነው አድቫንስ ፔመንት ካልከፈላችሁ ይሉናል። እኛ ደግሞ አድቫንስ ፔመንት ስንከፍል እጃችን ላይ ያለውን ገንዘብ ምናልባት ለ3 ወር ለ4 ወር እናጠዋለን ማለት ነው። ለ2 ወር እና ከዛ በላይ እናጠዋለን። ያ ደግሞ ለመንቀሳቀስ አንችልም። ሲኤዲ ቢሆንልን ግን ምንድነው በተቻለ መጠን ገንዘቡ ወይም ደግሞ እኛ እጅ ላይ ስለሚቆይ እቃው እስከሚመጣ ድረስ መጠቀም፣ ያንን ገንዘብ ማዘዋወርና የተሻለ ስራ እየሰራ መጠበቅ እንችላለን። ልክ ሰነዱ ባንካችን ሲደርስ መክፈልና ወደዛ ነገር መግባት እንችላለን ማለት ነው። አመሰግናለሁ። ማንኛውም ጥያቄ፣ አስተያየት፣ ጥቆማ ካላችሁ በውስጥ መስመር ላኩልኝ። ለሌሎችም ድረስ ሼር፣ ኮፒ ሊንክ ያድርጉ። የቻናላችን ቤተሰብ ይሁኑ። እናመሰግናለን።